ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ሰላም ውድ አለን እኛ እግዚአብሔር ይመስገን ሰላም ብለናል ማለት ነው። ዛሬ መተናል በአበባን ማለት ነው። ይህ አበባ እንግዲህ ምንን አስመለከተ ብትሉኝ ማለት ነው ውድ ያገሬ ልጆች፣ ያው እንግዲህ ዛሬ የምናውቀው የምንወደው የምናከብረው አብርሽዬ ማለት ነው ዛሬ ለተቀኑ ነው ማለት ነው። ለተቀኑ ነው ከሩታ ጋር የታረቁበት ቀን ነው ማለት ነው ዛሬ በጣም ደስ ይላል ማለት ነው። እንግዲህ ሩታ እንደምታውቋት ከተወሰነ ወራት በኋላ ማለት ነው ያው ከአብርሽ ጋርም እንደምታውቁት ነው ዞሮ ተጣልተው ነበረ ምናምን ነገር እንግዲህ ያው እንደምታውቁት ከቢያንስ ከ7 ወር ከ8 ወር በኋላ ከዛ ጭቅጭቅ ከዛ ንትርክ ከዛ ስድብ ከዛ ማገለማመጥ በኋላ ዛሬ ሩታና አብርሽ የደስታቸው ቀን ነው ማለት ነው። በጣም ደስ ይላል። ዛሬ እንግዲህ ሩታ እንግዲህ የተዘጋጀ ልጅ አበባ ይህን ቪዲዮ የምታዩ ከሆነ ማለት ነው ይህን ቪዲዮ ከምታዩ ከሆነ ይሄ አበባ ምርጥ አበባ ለአንቺ የተዘጋጀ ነው ማለት ነው። ያው ዛሬ አመት ባል ነው፣ ቀኑም አመት ባል ነው፣ ገና ነው፣ የአመቱ ነው። በጣም ደስ ይላለኝ ማለት ነው። ያው እንግዲህ ክርስትና ልጃቸውን በለተቀን ገና ቀን በአመቱ ማለት ነው በአውደ አመቱ ክርስትና አስነስተዋል ማለት ነው። በጣም ነው ደስ የሚለው የነበረ እውነት ለመናገር ክርስትናቸውን እየጠበቅኩ ነበረ እኔ ማለት ነው። ያው ወንድ ልጅ እንግዲህ እንደምታውቁት በ40 አመቱ ነው የሚነሳ አይደለ ክርስትና እና እንደዛ ስለሆነ ዛሬ እንግዲህ በና አብርሽ እና በሩታ ማለት ነው እውነት ለመናገር አሁን ወደ ቁም ነገሩ ስንሄድ ማለት ነው አብርሽ ማለት ነው አብርሽ በጣም ታጋሽ ነው። በጣም 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 ማለት ነው በጣም ታጋሽ ነው። እኔ አይቼዋለሁ። ሩታ ብትናደድ ምን ብትልም እሷ ያው ትናደዳለች፣ ከዛ እንትን ትላለች ማለት ነው። ሩታ ግን ይሄ ማን ነው አብርሽ ግን በጣም ታጋሽ ነው። በጣም ማለት ነው እንደዛ ወንድሞቹ ጋር ከሰው ጋር እያገላመጠችው የሩታ ወንድሞችንን ብለው የሚመጡ አሉ አንድ ሁለት ፈልፈላዎች፣ እነሱ ስንት ነገር እያገላመጥኩት ያሁን ሁሉ ችሎ ግን እዚህ ላይ ደርሷል ማለት ነው አብርሽዬ ማለት ነው። የኔ ለምቦጫም እንኳን ደስ አለ። ለማንኛውም ደስ ይላለኝ። እሺ እና አብርሽዬ ማለት ነው እውነት ለመናገር በጣም ትዕግስተኛ ልጅ ነው። በጣም በጣም ማለት ነው። ከዛ ሁሉ ስቃይ በኋላ በቃ ካልፈረምክልኝ እያለ ስንት ስታሰቃየው በቃ ሁሉም ሰው ከኛም ጀምሮ ማለት ነው ስንሰድበው ምናምን ነገር ብቻ ግን ዛሬ በጣም ነው ደስ የሚለው ማለት ነው። እንደምታዩት እንግዲህ አብርሽና ሩታ የዛሬ ቀናቸው ነው ማለት ነው። በጣም ደስ ይላለኝ። እንግዲህ ቪዲዮም ይለቃሉ፣ ቪዲዮም ይታይላቸዋል። በጣም ነው የሚያምረው። እኔ ደስ ብሎኛል እውነት ለመናገር ማለት ነው። የሰው ደስታ የሚያስደስተው እንግዲህ ላይክ ሸር አድርጉት ማለት ነው። ቪዲዮ እንግዲህ ይህንን ይመስላል። እኔ ደግሞ በአቅሜ ለምን ለአብርሽና ሩታ ከቡታጅራ ወደ አዲስ አበባ ሲመጡ ለምን የአቅሜን አላዘጋጅም ብዬ በዚህ መልኩ አበባ ገዝቼ ምን ብዬ ያዘጋጅቼላታለሁ ማለት ነው ለሩታዬ። እኔ ቆንጆ ሩታዬ በነገራችን ላይ የኔ ስም ነው፣ የኔም ስምም ሩታ ነው፣ የእሷም ስምም ሩታ ነው ማለት ነው። እና ሩታ ማለት እንግዲህ የኔ ሴትዬ ያልኩኝ አያቴ ማለት ነው ያወጣችልኝ ስም ነው ሩታ ማለት እና በጣም የምወደው ስም ነው። ያው ስማችንም አንድ ነው እኔና አንቺ ማለት ነው። እና ዛሬ በጣም ነው ደስ የሚለው። በጣም ደስ ይላል። ሩታዬ እንኳን ደስ አለሽ። እንግዲህ ለስንት የሚቃጠሉ ሰዎችም አሉ። ሄርመላዬ መልካም የመቃጠል ዘመን የኔ ዝጥ ማለት ነው። የኔ ዝጥ ገንዘብሽን ይዘሽ ቢሆን ኖሮ 400 ሺህ ብር ለማያዋጣሽ ወንድ መቼም ትምህርት እንደምትወስድ ተስፋ አደርጋለሁ ሄርሜላዬ ማለት ነው። ምክንያቱም ለአብርሽ የ450 ሺህ ብር ነው ወርቅ ገዝታ ያሰጠችው። እንግዲህ አስቡት እንግዲህ የሰው ባል ለራስ ለማድረግ ማለት ነው። እና ግን በሚያሳዝነው መልኩ ሩታዬ እንግዲህ እግዚአብሔር ልቦናዋን ሰጥቷት ወደ ራሷ ተመልሳለች ማለት ነው። ያው እንግዲህ ድሮ የነበሩበት ቤት ነው መመለሳለሁ ምናምን ያለች ማለት ነው። እንግዲህ ቪዲዮ ላይ የሰማሁት እንግዲህ በጣም ደስ ይላል። ሰው እንግዲህ ሰው ልጅ ይጣላል፣ ይታረቃል፣ ምን ይባላል ብዙ ነገር አለና ግን መጨረሻው ደግሞ እንደዚህ ሲያምር በጣም ሲያምር ደስ ይላል ማለት ነው። እና ያው ማለት አብርሽ እህቶቹ ራሱ ሄርሜላን አይወዷትም። ሄርሜላን የአብርሽ በተለይ ማንም ቡዜ ነው ማንም ትባለው በጣም አትወዳትም ሄርሜላን ማለት ነው። በጣም ነው የምትጠየፋት በጣም ማለት ነው። እና ሄርሜላዬ ማለት ነው የኔ ቆንጆ መልካም
የመቃጠል ዘመን እንግዲህ በጣም እንደምትናደድ ተስፋ አደርጋለሁ። ሄርሜላ ማለት ነው እንግዲህ በሰው ህይወት ገብታ ብዙ ነገር ነው ስትበጠብጥ የነበረው። እነሱ እኔ ወዳሃለሁ፣ ሳርግልኝ፣ ቀለበት አድርግልኝ፣ በቃ ጋብዘኝ፣ ራት ፈልጋለሁ እንድትጋብዘኝ። ምን ማትለው ጉዳላት ሄርሜላ ምን የማትለው ጉዳላት ጋይዝ። እና አሁን እንግዲህ ይህን ቪዲዮ ስታይ ሄርሜላ የና አብሩሽንና የና ሩታን ቪዲዮ ስታይ እንዴት እንቅልፍ ራሱ የሚወስዳትም አይመስለኝም። እውነት ለመናገር ቅናት እኮ በጣም መጥፎ ነው ቤተሰብ፣ ቅናት በጣም መጥፎ ነው። እና ሄርሜላም እንግዲህ ሌላም ተከታዮች አሉ፣ ይሄ ብሩኬና አቤል የሚባሉ እነሱም ያፍራሉ። ግን ሪታ ግን በጣም አራዳ ናት። አያችሁ ግን አይደለ እንደዛ ድራማ ሰርታባቸው ምናምን መጨረሻ ላይ አሁን እንግዲህ በቃ እሷ አትወድህም፣ ከማትከበርበት ቦታ ለምን ትቀመጣለህ አብርሽ፣ ለምንድን ነው ምናምን እያሉ ብዙ ነገር ነው ሲሉት የነበረ። በቃ ልጁን ውዝግብ ውስጥ አስገቡት ማለት ነው። በቃ የሚያስብ ከማሰብ እንኳን አቅቶት ማለት ነው። የመጨረሻ ጊዜማ ሆነ ቪዲዮ ላይ ሳየው በቃ በረኪና ልጠጣ ምናምን አዘጋጅቼ ነበረ ግን ልጄ ደግሞ የተፈጠረ ልጅ አለ እግዚአብሔር የሰጠኝና እሱ ስላለ ነው እንጂ በረኪና ልጠጣ አዘጋጅቼ ነበረ አለ ማለት ነው። እንትና ይሄ አብርሽ እና አንዳንዴ እንግዲህ ትምህርት መውሰድም ይቻላል። ሰው በቀላሉ የሰውን ማለት ለኛ የሚያስብልን ሰውና መታዘብ እንችላለን። ሩታና ማን ነው ይሄ አቤልና ብሩክ ብዙ ነገር ነው ሲሰሩ የነበረው ከሄርሜላ ጋር ሆኖ ማለት ነው። ምንም በማይመለከታቸው ምንም ማለት ነው አለመታደሉ ነው እንግዲህ። እነሱ ግን አይደለም ተዋልደ ይቅሩና ባይዋለዱም እንግዲህ በጣም የሚዋደዱ ባልና ምሽቶች ናቸው ማለት ነው። ዛሬ እንግዲህ መልካም የበቀናት ዘመን ብለናል። ሄርሜላዬ እንግዲህ ቻዩ የኔ ቆንጆ ምንም ማድረግ አይቻልም። ሄርሜላዬ ቻዩ እንደምትናደጅ ድብን ተሞ እንደው እንዳያምሽ እንጂ ባለፈው ራሷ አሟት ነበረ። እንደዛ ለሩታ መኪና ምናምን ሲገዛላት ሄርሜላ ታማ ነበር ጋይዝ፣ በጣም ታማ ነበር ማለት ነው። እና አሁን ደግሞ ይህን ስታይ ደግሞ እንዴት እንደምትሆን እንጃ። እንግዲህ ሩታ ማንም ሰው መጥቶ እንዳይረብሸይ ቤቴ መመለስ እችላለሁ፣ ልጄ የተፈጠረበት ልጄ የበቃ ምናምን እሱ የተፈጠረበት ቤት ነውና ወደ ድሮ ቤቴ መለሳለሁኝ እያለች ነው ሩታ ማለት ነው። ወረዲ ዛሬ ተመልሳለች። ያው ከቡታጅራ ወደ አዲስ አበባ ሸገር ፊንፊኔ ኬኛ ማለት ነው ፊንፊኔ ኬኛ መጣለች ማለት ነው። እንግዲህ መልካም መቃጠል ዘመን እንግዲህ ሩታን የማትወዱ ካላችሁ ማለት ነው። እንግዲህ እሷ እንግዲህ በቃ ሰበረች፣ መድረኩን ሰበረች ማለት ነው ሩታ። እና በጣም ነው ደስ የሚለው፣ እውነት ለመናገር ደስ ይላል። ምክንያቱም ሰው ተዋውቆ መለያየት እኮ እንደው እግዚአብሔር አስተካክሎ ስላልሰጠን ነው እንጂ ውስጣችን ተንኮለኛ ምናምን ስለሚሆን ነው እንጂ እኮ መለያየት በጣም አስጠሊ ነው። በጣም ማለት ነው ከምላችሁ በላይ መለያየት በጣም የሚያስጠላው ነገር ቢኖር መለያየት ነው። ተላምዶ መለያየት፣ ተዋዶ መለያየት፣ ተዋልዶ መለያየት በጣም አስከፊ ነው። ከአቅም በላይ ሲሆን ግድ ሲሆን ነው እንጂ በጣም ነው የሚያስጠላው ማለት ነው። አይደለም እንደዚህ ባልና ምሽቱ ነው ልጅ ፈጥረው ምናምን ይቅርና እኛ እንኳን አረብ ሀገር ስንት ስቃይ እየተሰቃየነ ሰርተን